ሰላም ሰላም ክቡራትና ክቡራን የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች፣ ይህ ሰማይ ሚዲያ ነው። በሰማይ ሚዲያ እንግዲህ የማህበረሰቡን በተለይ ደግሞ የዩቲዩብ ኮሚኒቲውን የግንዛቤ አድማስ ያሰፋሉ ብዬ የማስባቸውን ቪዲዮዎች በመልቀቅ የግንዛቤ ደረጃችንን ከፍ እንዲል ያስችሉናል ብዬ ያሰብኳቸውን ቪዲዮዎች ለመልቀቅ ነው የተከሰትኩት። ምንድነው ትንሽ ነገር አሳምራለሁ ብዬ አማርኛ ተወላገደብኝ አይደል? አማርኛ ሁለተኛ ቋንቋ ያረኩት እኮ ወይ ጉድ! እንግሊዘኛ ቡዳ ነው ወገን። እና ወደ ጉዳይ ስገባ የዩቲዩብ ደንብና መመሪያዎችን በተመለከተ ግንዛቤ ያሳድጋሉ ብዬ ያሰብኳቸውን አንዳንድ ነገሮች ጀባ ልበላችሁ ብዬ ነው ቤተሰቦቼ። ያው ቪዲዮ ከሰራውም ቆየው ሰነባበትኩኝና ምን ቪዲዮ ልስራ እንዲሁ ሐሳብ ያልቅብናል እኮ አንዳንዴ እኮ ብዬ ሳስብ ብዙ ጊዜ ዩቲዩበሮች ለከፍተኛ ጉዳትና ቅጣት እየተዳረጉ ያሉ ደንብና መመሪያዎችን ባለማወቅ ጭምርም ነው። ከዚህ ጋር ተያይዞ በጣም አንድ የገረመኝን ነገር ላጋራችሁማ ቪዲዮውን በአጽንኦት እንድትከታተሉትም ያግዛችኋል። አንድ እህታችን ስሟን ስለማልጠቅስ የወለደህንነቷ ወይ ለፕራይቬሲዋ ችግር የለም። አንድ እህታችን ያው ሁላችሁም እንደምታውቁት እኔ አፕላይ አደርጋለሁ ሞኔ አደርጋለሁ ቻናል ሪቪው አደርጋለሁ እና እሱን አገልግሎት ለማግኘት ትመጣለች ማለት ነው። እና ምን ኬዝ ነው ገጥሟት የመጣች ሞኔታይዝ ሆና የቆየች ልጅ ናት። ምን ችግር ፈጠረች መሰላችሁ? አድሬስ ቬሪፊኬሽን ወይም ፒን አላሟላችም። ፒን ደግሞ እንደምታውቁት ወይም አድሬስ ቬሪፊኬሽን የሚባለው ሞኔታይዝ ከሆናችሁ በኋላ ይሄ በፖስታ የሚላከው ማለታችን ነው። ባለ 6 አሃዝ ቁጥሩ እሱን ሳታስገባ 4 ወር ያልፋታል። ያው 4 ወር ካለፈ በቃ ሞኔታይዜሽኑ ይነሳል። እግረ መንገዱን አንዱ ዩቲዩብ ደንብ ስለሆነ ይሄን እንድታውቁት ነው። እና በግልጽ አስቀምጦታል። ክሮም ላይ ገብቼ ያለውን ሁኔታ ፊክስ ሳናድሰንስ የሚል ከስሩ ያስቀመጠው ሲታይ ፒን ስላልተሞላበት ነው ይላል ባጭሩ በቃ። እና ፒን ስላልሞላሽ ነው ይሄ ነገር የተከሰተው ስል ምን ብትለኝ ጥሩ ነው? ፒን ምንድነው አለች። ሶሪ ቤተሰብ፣ ፒን ምንድነው አለችኝ። እና መፍረድም አይቻልም። ምናልባት ከተቻለ ማዘን ከተቻለ እንጂ አስባችሁታል? ሞኒ ከሆነች 4 ወር የሞላት ልጅ ናት ማለት ነው እንግዲህ ወረድ። እና ስለ ፒን ስለ ይሄ በፖስታ ስለሚላክ ነገር ስለ አድሬስ ቬሪፊኬሽን የመሳሰሉ ነገሮችን እቺ ልጅ አታውቅም ማለት ነው። አስባችሁታል? አሁን እኔ በልጅቷ እየተገረምኩ ምናምን አይደለም። ብዙዎች አለን እንደዚህ አይነት ቢጤዎች ነው። ደንብና መመሪያውን ካላወቅን ይሄን ለመሰለ ችግር እንዳረጋለን። ሞኒ የሆነ ቻናል አው ሞኔታይዜሽኑ ተነሳ። በቃ ዩቲዩብ ደንብና መመሪያ አለው፣ በዘፈቀደ አይሰራም። በቃ ዝም ብሎ ካሜራ ከፍቶ ላይቭ መግባት፣ በተለመደ ሁኔታ ቪዲዮ መስራት ምናምን አይደል እንዲያማረጋል። ሌሎች ደንብ ልንከተላቸው የሚገባ ደንብና መመሪያዎች አሉ። እሱን ነው ማወቅ ያለብን። ከዚህ አንፃር አንዳንድ ነገሮችን ለማለት ያክል ነው። እና የመጀመሪያው የኮሚኒቲ ጋይድላይን የሚባል ነው። ኮሚኒቲ ጋይድላይን ማለት የማህበረሰቡን ደህንነት ለመጠበቅ ዩቲዩብ እንደ ተቋም ያወጣቸውና የሚተገብራቸው ደንብና መመሪያዎች ነው። የመጀመሪያው እንግዲህ ከህፃናት ደህንነት ጋር ተያይዞ የሁላችሁም ታውቃላችሁ። በተለምዶ ሲባል ህፃን እንዳይገባብህ ምናምን ይባላል። እና ሌሎች ደግሞ በኮፒራይት ያላቸው ድምጾች መንፈሳዊም ሊሆኑ ይችላሉ፣ ሙዚቃዎች ሊሆኑ ይችላሉ፣ የተለያዩ ክሊፖች ሊሆኑ ይችላሉ። በምስልም ይሁን በኦዲዮ በቪዲዮም ይሁን በኦዲዮ በጣም የታወቁ ድምጾችን በቀጥታ ስርጭታችን ወይ ቪዲዮ ስንሰራ ከገቡብን እሱም በኮፒራይት ያስይዛል። በማንኛውም መልኩ እነሱን ነገሮች እንዳይገቡብን መጠንቀቅ ነው። ስለዚህ የህፃናት ከፍተኛ የሆነ የህፃናት ያሰቃቂ ድምጽ፣ አሁን የህፃናት ድምጽ ሲባል እየቦረቁ እየተጫወቱ እንደው እንደ ድንገት ዝም ብለው ድምጻቸው ሲገባ ምናምን አይደለም። ያን ያክል እሱ ስጋት አይደለም። ግን አሰቃቂ የሆነ ድምጽ እያወጡ ለምሳሌ ተገርፈው በጣም ስቅስቅ ብለው የሚያለቅሱበት ሁኔታ አለ አይደል? ብቻ
እንደዚህ አይነት በምስል በማንኛውም መልኩ አንዳንዶች አሁን የራሳችን ልጆች ናቸው ምናምን ተላላችሁ ቤዚካሊ ግን አትመኑ፣ ብዙ አትደፋፈሩ። ህፃናትን በምንም አይነት መልኩ የቀጥታ ስርጭትም ላይ ያላችሁ ገለል ብለው እንዲቆዩ እየተጫወቱ እንዲቆዩ ማድረግ፣ አታስቀርቧቸው ወደ ካሜራ። ለነሱም ደህንነት ጥሩ ስላልሆነ ማለት ነው። ቻናላችን ዩቲዩባችንን ብዙ ሰው ነው የሚያየን። እንግዲህ ሰው ወዳጅም ጠላትም ይኖረዋልና ለማህበረሰብ ደህንነት ተብሎ ኮሚኒቲ ጋይድላይን ፖሊሲ ይሄ ነው አንዱ። ይሄን ባናደርግ ሌላ ደም ነክ ነገር እንዲህ ስለታማ ነገሮች፣ መሳሪያ ነገሮች እንደዚህ ሰው ላይ ጉዳት ሊያደርሱ የሚችሉ ሊያሰቅቁ የሚችሉ ነገሮችን አይፈቅድም። አንዱ ይሄ ነው። ሁለተኛው የሰዎች ስራ በፍጹም ኮንቴንት ክሬተር ነው የምንባለው እኮ። ኮንቴንት ክሬተር ማለት የራስን ሀሳብ ዲሲሚኔት እንድናደርግ ወይም እንድናሰራጭ ለአድማጭ ተመልካች የራሳችንን ልዩ ፈጠራና ስራ ከራሳችን አእምሮ የመነጨ ስራችንን እንድንለቅ እንጂ የሰዎችን ስራ እንድንለቅና በሰዎች ስራ ገንዘብ እንድናገኝ ዩቲዩብ ፈጽሞ አይፈቅድም። እና ይሄ ኮፒራይት ኢሹዎች እነዚህ ናቸው ማለት ነው። ኮፒራይት ማለት የሰዎችን ስራ የራሳችን አስመስለን ስንለቃቸው እውቅና ሳይሰጠን እንደዚህ አድርገን ስንለቃቸው ዩቲዩብ ይቀጣናል፣ ለቅጣት እንዳረጋለን። የፖሊሲ ቫዮሌሽን ወይም የፖሊሲ ጥሰት ስለሆነ ማለት ነው። ሶ ምንድነው በፍጹም ሐሳቡ ምንም ያክል እንደው ውሃ የማይቆጥር ወይም ይሄን ያክል ቁም ነገር የሌለው ሐሳብ ቢሆን የራስን ሐሳብ ነው መለማመድ፣ የራስን ሐሳብ መልቀቅ ነው እንጂ የሰዎችን ሙዚቃ ማጀቢያ አድርጎ አሁን አንዳንዱ ሰው እነዚህ እንደ ማጀቢያ ምናምን የሰው ሙዚቃ ወይም የሆነ ነገር ይጠቀማል። ሾርቶቻችሁ ላይ በብዛት ሾርቶቻችሁ ላይ ሙዚቃ የምትለቁ አላችሁ። ሞኒ ይከለክላል፣ እሱ አይሆንም። ክሊፖች የምትለቁ አላችሁ፣ ድራማዎች የምትለቁ አላችሁ፣ ስብከቶች የምትለቁ ያለሁኝ ዲያልፍ ዞር እያልኩ ሳይ ምናምን ወይ ሞኒ ለማድረግም ስቀበል እንዲህ አይነት ነገሮችን ዲሌት እያደረኩኝ ነው ሞኔታይዜሽን ማመለክት ማለት አሁን ነኝ። ለምን ሪዩዝድ ኮንቴንት እና ኮፒራይት ብሎ ስለሚመልሰው ማለት ነው። መልሶብኝም ስለሚያቅ እና ሞኒ ላረግ ተቀብዬ መልሶብኝ ስለሚያቅ ነው። እኔም ከዚያ ተምሬ ነው። መጀመሪያ ኮፒራይት ኢሹ አላነሳም እዚያ ላይ ስትጭኑት፣ በኋላ መጨረሻ ላይ ለሞኔታይዜሽን አፕላይ ስታረጉ እነዚህ ነገሮች እንቅፋት ይሆናሉ ማለት ነው። ስለዚህ መጀመሪያውኑ አንድ ስራ ከመስራታችን በፊት ስራው ምን ነገሮችን ይቀበላል፣ ምን ነገሮችን ደግሞ አይቀበልም የሚለውን በደንብ መለየት መቻል ያስፈልጋል ማለት ነው። የተከበራችሁ ቤተሰቦቼ፣ ሌላው በጣም አዋኪ ድምጾች ከፍተኛ የስርጭቱን ወይም ደግሞ ልናስተላልፍ የፈለግነውን መልእክት ኦብስትራክት ሊያደርጉ የሚችሉ በካይና አዋኪ ድምጾችን መከላከል ነው። በጣም ከፍተኛ የድምጽ ነጎድጓድ ካለ ለተወሰነ ጊዜ ሚውት ማድረግ ያስፈልጋል። ሌላው ከሚውት ጋር ተያይዞ ለረጅም ጊዜ ሚውት የምታረጓላችሁ፣ ለምሳሌ ሙሉ ሌሊቱን ከተወሰነ ጊዜ ገደብ በላይ ሚውት የሚፈቀደው ለተወሰነች ጊዜ ብቻ ነው ሚውት የሚፈቀደው ማለት ነው። እና ሚውት አታብዙ። እነዚህ ነገሮች በጥንቃቄና በአትኩሮት ስሩ ለማለት ነው። ለዛሬው ይብቃኝ፣ ቪዲዮም እንዳይረዝምብኝ። በሌላ ጊዜ ደግሞ እንዲሁ ትዝብቴን አካፍላችኋለሁ። መልካም ጊዜ